ሰላም የአዲስ ቮይስ ተከታታዮች፣ ዛሬ በኢትዮጵያ የተሰሙ ዋና ዋና የቢዝነስና የኢኮኖሚ ዜናዎችን በዝርዝርና በትንታኔ እንዳስሳለን። የኢትዮጵያ ኢንዱስትሪ ፓርኮች ባለፈው የበጀት ዓመት $267 ሚሊዮን የውጭ ምንዛሬ ገቢ ማስገኘታቸው ተገለጸ። ይህ ገቢ በአብዛኛው ከጨርቃ ጨርቅ፣ ከአልባሳት፣ ከቆዳ ውጤቶችና ከሌሎች የኢንዱስትሪ ምርቶች ወደ ውጭ ገበያ በተላኩ ምርቶች የተገኘ ነው ሲል አስታውቋል። ይህ ዜና ለኢትዮጵያ ከሁለት አቅጣጫዎች ጠቃሚ ነው። የውጭ ምንዛሬ ገቢን ያሳድጋል፣ ለወጣቶች ስራ ዕድልን ይፈጥራል። ሆኖም ባለሙያዎች አሁንም በአንዳንድ ፓርኮች የፋብሪካ አጠቃቀም ከሙሉ አቅማቸው በታች መሆኑን እየተናገሩ ይገኛሉ። መንግስት እንዳስታወቀው የልዩ ኢኮኖሚ ዞኖች በሀገር ውስጥ የሚመረቱ ምርቶችን በማሳደግ ከውጭ የሚገቡ ምርቶችን በመተካት ላይ አስፈላጊ ሚና እየተጫወቱ ነው ሲል ገልጿል። ይህንን ተከትሎ የውጭ ምንዛሬን ሊያስቀር ይችላል፣ የሀገር ውስጥ ኢንዱስትሪ ያበረታታል፣ የአምራቾችን ተወዳዳሪነት ያሳድጋል ሲል እየገለጸ ይገኛል። ነገር ግን በኤሌክትሪክ፣ በሎጂስቲክስ እና በፋይናንስ አገልግሎቶች ላይ ያሉ ችግሮች ከተፈቱ ውጤቱ የበለጠ እንደሚሆንም እየተገለጸ ይገኛል። የአማራ ክልል ከቡና፣ ከቅባት እህሎችና ከጥራጥሬ ምርቶች $726 ሚሊዮን ገቢ ማግኘቱ ተገለጸ። ይህ የሚያሳየው የግብርና ዘርፉ አሁንም የኢትዮጵያ ኢኮኖሚ ዋና መሰረት መሆኑን፣ የቡና የውጭ ገበያ ጥያቄ እንደቀጠለ መሆኑን፣ አርሶ አደሮች የተሻለ ገቢ ለማግኘት እድል እንዳላቸው ነው እየተባለ ነው። የግብርና ሚኒስቴር እንደገለጸው የሩዝ ምርት ከ2 ሚሊዮን ኩንታል በታች ከነበረበት ወደ 62.9 ሚሊዮን ኩንታል አድጓል ሲል እየገለጸ ይገኛል። ይህ እድገት የግብርና ዋስትናን ያጠናክራል፣ ከውጭ የሚገባ ሩዝን ይቀንሳል፣ የገበሬዎችን ገቢ ይጨምራል ሲል እየገለጸ ነው። በአዲስ አበባ አዲስ ኤሌክትሪክ ተሽከርካሪ ቻርጅ ጣቢያዎች ስራ ጀምረዋል። የእነዚህ ጣቢያዎች ስራ መጀመር የኤሌክትሪክ መኪና አጠቃቀምን ያበረታታል፣ የነዳጅ ፍጆታን ሊቀንስ ይችላል፣ የአየር ብክለትን ለመቀነስ ይረዳል እየተባለ ነው። ወደ ሌላኛው ዜና ስናልፍ በአሜሪካና ኢራን መካከል ያለው ውጥረት እንዲሁም በቀይ ባህር የመርከብ መጓጓዝ የሚመለከቱ ስጋቶች የነዳጅ አቅርቦት ላይ ጫና ፈጥረዋል ሲል እየገለጹ ይገኛሉ። የብሬንት ክሩድ ኦይል ዋጋ በበርሜል $90 አካባቢ ተንቀሳቅሷል። ይህ ለአየር መንገዶች፣ ለማጓጓዣ ኩባንያዎችና ለፋብሪካዎች የምርት ወጪን ከፍ ሊያደርግ ይችላል እየተባለ ነው። ብዙ ኢኮኖሚስቶች የዋጋ ንረት እንደገና ሊጨምር እንደሚችል እያስጠነቀቁ ይገኛሉ። በእስያ ያሉ የቴክኖሎጂ አክሲዮኖች ከፍተኛ ግዢ ቢያገኙም በአውሮፓና በአሜሪካ ገበያዎች ግን ባለሀብቶች በጥንቃቄ እየተገበያዩ ነው ሲሉ አስታውቀዋል። ምክንያቱም የነዳጅ ዋጋ መጨመር፣ የወለድ መጠንና የዓለም ፖለቲካዊ ውጥረቶች በኢንቨስተሮች ውሳኔ ላይ ትልቅ ተጽዕኖ እያሳደሩ ነው። አሜሪካ በአንዳንድ የካናዳ ምርቶች ላይ 50% ታሪፍ ለመጣል ማስታወቋ በሁለቱ ሀገራት መካከል የንግድ ውጥረት አድሷል እየተባለ ነው። ባለሙያዎች ይህ ውሳኔ በሰሜን አሜሪካ የንግድ ሰንሰለት ላይ ተጽዕኖ ሊያሳድር እንደሚችል ይናገራሉ። በተለይ በመኪና፣ በንብረትና በኢንዱስትሪ ምርቶች ዘርፍ ዋጋ ሊጨምር ይችላል እየተባለ ይገኛል። A bit harder for everyone. And by the way, I really do want to compliment you on the important work that you're doing there. Look, let me explain the background. The president has been batting around Canada like a cat who's just found a mouse. He's been doing it for years now. He came to power when NAFTA was the trade agreement that had originally been negotiated by Clinton. He tore that up. He renegotiated it. He then came to power a second time. He tore it up. He renegotiated. In fact, one of his first acts as president was aggressive tariffs against, can you believe it, Canada. ባለሀብቶች ትልልቅ የቴክኖሎጂ ኩባንያዎች የሩብ ዓመት የገቢ ሪፖርት በጉጉት እየጠበቁ ነው። በተለይ የአርቲፊሻል ኢንተለጀንስ ኢንቨስትመንቶች እውነተኛ ትርፍ እያመጡ እንደሆነ የሚያሳዩ ቁጥሮች የገበያውን አቅጣጫ ሊወስኑ ይችላሉ እየተባለ ነው። በአውሮፓ አዲስ የኢኮኖሚ ፖሊሲዎች እየተወሰዱ ቢሆንም የመንግስት ዕዳ፣ የወለድ መጠንና የኑሮ ውድነት አሁንም ትልቅ ፈተና ሆነው ቀጥለዋል። ባንኮችና ኢንቨስተሮች መንግስታት የፋይናንስ ዲሲፕሊን ይጠብቁ ወይስ ተጨማሪ ወጪ ያደርጋሉ የሚለውን በቅርብ እየተከታተሉ እንደሚገኙ አስታውቀዋል። የመረጃ ምንጮች ዘ ኢኮኖሚስት፣ ቢቢሲ ቢዝነስ፣ ሮይተርስ፣ ፋይናንሻል ታይም ተጠቅመናል። መሰል ዜናዎች እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን።